አሰላሙ አለይኩም ወረህመቱላሂ ወበረካቱህ። ውድ የኔ ቤተሰቦች እንዴት ናቸው? ሰላም ናቸው? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እናንተስ እንዴት ናቸው? ስራ እንዴት ነው? የረመዳን ስራ እኛ ጋር አለን አልሐምዱሊላህ። አይዟችሁ በርቱ የመዳም ቅመሞች አይዟችሁ። ዛሬ ደግሞ ሳንድዊች ዲያይ ነው ማሳያችሁ። ሳንድዊች ዶሮ ነው። እዚህ ላይ ዘይቱን አለኝ፣ እዚህ ላይ መሽሩም አለኝ፣ እዚህ የተከተፈ ዶሮ አለኝ። ያው ዝጋ ድስታችን ጥደናን ትንሽ ዘይቱን እናረግበታለን። የወይራ ዘይት ማለት ብስሚላ ዶሮአችንን እንጨምራለን። ቤተሰብ ያው ዶሮችን እየበሰለ ነው። ትንሽ መጠጥ ያደረግና መሽሮሙን እንጨምራለን። አሁን መሽሮሙን ይጨምራሉ። ዶሮችን እንዲደርሰው ባህራትም እንጨምራለን። ባህራት የሚያስፈልገው እዚህ 2 ማንኪ አለ። እዚህ ላይ ደግሞ ትንሽ ምልክ ጨው ማለት ነው። ትንሽ ጨው ምክንያቱም ማጅን ስለማረግ ማለት ነው። እዚህ ላይ ባህራት ጣሪ ያለኝ፣ እዚህ ላይ ሻሂ ማንኪያ ወቁንዶ በርበሬ፣ እዚህ ላይ ባህራት ዲያ ያለኝ ባህራት የዶሮ ነው። እዚህ ላይ የማያቀጠለው በርበሬ 1 የሾርባ ማንኪያ ማለት ነው። በዚህ እና እሱን እንጨምራለን። ዶሮአችን ደርሷል። ቤተሰብ ጨርሰናል። ደርሷል። እንግዲህ ወደ ሳንድዊች አሰራር አሁን ሳንድዊቻችንን እንሰራለን። ያው ዶሮ አለ እዚህ ላይ ኮብዝ አለ። እዚህ ላይ ደግሞ ጅብን ሽራይ ሰላጣ አለ። ላይ ማይኔዝ እንትን የሚያቃጥለው አለ። ይሄ ደግሞ ጅብን ቃርሻል። ይህን እንሰራለን ማለት ነው። አሁን ጅብናችንን ቀብተናል። ዶሮችንን እዛ ማይኔዛችንን እናረጋለን። ይሄው ጅብን ጨምረንበታል። እንደምን ሽራይ
ቤተሰብ ሳንድዊችን ጠቅልዬ ጨርሻለሁ። እንግዲህ እንደምታውቁ ከወደዳችሁት ላይክ እና ሰብስክራይብ እያደረጋችሁ ቤተሰብ ያሉ ናችሁ። ቤተሰቡ ጨርሻለሁ። ባይ ባይ። ሰላም